ልንገራችሁ ሊያሾ ምን አረገች ይወላችሁ እንዴት አርጋውን የሊያሾ ጠላት ምትሆኑት መቼ እንደሆነ ታውቃላችሁ? ዩቲዩብ የከፈታችሁለት ዩቲዩብ ላይ ታዋቂ ሆናችሁለት ተቀብራችኋለች ሊያሾ። ምክንያቱም ሊያሾ ጠላት መጣባት። እኛን እኔና ዮኒ ማኛን ተባብረው አባረውናል ከዩቲዩብ። ምንም እንትን የለም ገባችሁ? ተቀናቃኝ የለባትም። ቤታዮ ግን አሁን ታጥባ መጣች። ሰውነቷን ማስቀነሰች፣ አስመጠጠች። የራሷ ጉዳይ። ዩቲዩብ ልጀምርባት ነው ቤታዮ የቲክቶኩን ግልገሎቿን ይዛ ዩቲዩብ ላይ ልትሄድ ነው። የቤታዮ ግልገሎች ናቸው ችግሩ። ገባችሁ? ችግሩ ምንድነው? ቤታዮ ማታ በአሜሪካን አቆጣጠር ነው ያለችው። ሊያሾ ደግሞ በኢትዮጵያ አቆጣጠር ከሳት ነው የምትገባው። አሁን ችግር የሚሆነው ምንድነው? የቤታዮ ግልገሎችና የብርቄ ግልገሎች የሊያሾ ግልገሎች አንድ ስለሆኑ ስታስበው አሁን ሊረባት ነው። ሊያሾ ማን ልትመጣባት ነው? ዘመኗ የሰጣት ዘመን ወደ ላይ ያደረጋት የቲክቶኳ ንግስት ወይዘሮ ቤታዮ ዩቲዩብ ልገባ ነው። ድሮ ቤታዮ ቦርጫም ነበረች። አሁን እንደኔ እንደ ጂጂ እንዲህ ልትል ነው። ቦርጫም ቱርክ ትመላለሳለች ለስኳር ገንዘብ። በነገራችን ላይ ልንገርሽ ቤታዮ ስለ ሊያሾ ዶክመንት ከፈለግሽ ሙሉ አለኝ። በሽተኛ ናት። ለምን እንደዚህ እንደምትበላ ታውቂያለሽ? ስኳር በሽታ አለባት። ልጇ ራሷ በሽተኛ ናት። ኦኬ የምትመላለሰው ልጇን ይዛ የምትመላለሰው ለሕክምና ነው። የምትሰራው ገንዘብ በሙሉ ለሕክምና ነው የሚወጣው። እንደዚህ ስናገር ልጅን ተናገርሽ ምናምን ብትሉ እኔ ጋር እንደዚህ ብሎ ነገር